ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን በሰላም መጣችሁ ወደ ጋራ ዩቲዩብ ቻናል። ዛሬ ይዤላችሁ የመጣችሁ ቤቢ ፍሮክ የሚባል የልጆች ቀለል ያለ አሰራር ነው እና በደንብ ተከታተሉት። ቀላል ነው። ቤት ውስጥ ሆናችሁ መስራት ትችላላችሁ። በጣም ኢዚ የሚባል የልጆች ናቸው። ከ1 ዓመት እስከ 5 ዓመት ያሉ በጣም የሚያማምሩ ናቸው እና እዩት በደንብ እስከ መጨረሻ። በጣም ቀላል ነው እና ሞክሩት እና ስለምትከታተሉኝ አመሰግናለሁ። ላይክ ሰብስክራይብ ያደርጋችሁ ደግሞ አበረታቱኝ። በጣም ነው የማመሰግነው ቤተሰብ። ያው እንደምታዩት ከወገብ በታች ቆርጠን እናወጣለን። በሁለት ነው የታጠፈው። እንደ ብቻው ከፈለጋችሁ በ4 ማጣጠፍ ትችላላችሁ። ሰፊ እንዲሆን ከፈለጋችሁ ማለት ነው። እንደዚህ አድርገን ማርክ ካደረግን በኋላ መቁረጥ ማለት ነው። ሳይዝ ያው እናንተ በምትፈልጉት መጠን ማለት ነው። እንደዚህ ቆርጠን እናወጣለን። ይሄኛው የታች ነው። ከላይ ደግሞ የወገብ ማለት ነው። እዚህ ጋር የምናወጣው የወገብ ነው። ከወገብ እዚህ ጋር ደግሞ ቆርጠን እናወጣለን ማለት ነው። አሁን እንደምታዩት ከወገብ በታቹ ይሄኛው የቆረጥነው በዳብል ነው። እንደምታዩት በጣም ሰፊ ነው። ያው ሲለበስ ቅርጽ ያወጣል ራሱ ማለት ነው። ወደታች እንደምታዩት ቅርጽ ያወጣል እንደዚህ አይነት ማለት ነው። ያ ከወገብ ላይ ደግሞ እንደዚህ የትከሻችን የአንገት እናወጣለን። ከዛ የትከሻ ቶታል ማለት ነው። አነስ የልጆች ነው ሳይዙ። ያው እናንተ በፈለጋችሁት መጠን መስራት ትችላላችሁ ማለት ነው። እኛው የደረት ልኬት ነው። ደረት ማርክ እናደርጋለን። ከዛ ወደ ትከሻ እናገናኛለን። ማንኛው አርም ሆል እየሰራ ነው። ከዛ ወገብ ነው የምንለካው። ከደረት እስከ ወገብ ያለው እናገናኛለን ማለት ነው። ይሄኛው የአንገት ነው የምናወጣው። ከዛ መቁረጥ ነው። ይሄኛው የአንገቱ እናወጣለን ማለት ነው። የአንገት የፈለጋችሁት ከሬክታንግል ማድረግ ትችላላችሁ፣ በክብ ማድረግ ትችላላችሁ። ይሄኛው ከወገብ በላይ ጨርሰናል ማለት ነው። እኔ ብዙ አይነት አሰራር ነው ያለው። እዚህ ላይ ታዩታላችሁ መጨረሻ ላይ ሀፍ መስራት እንችላለን። ግማሹ ላይ ብቻው ከላይ ግማሹ ላይ ብቻው አድርገን መስራት እንችላለን ራሱ ማለት ነው። በሌላ ልብስ አድርገን የኋላ ነው የምታዩት። የኋላና የፊት ናቸው እነዚህ። ይሄኛው ከታች ደግሞ እንደዚህ አድርገን አልቀዋል ማለት ነው። የልጅ ይሄኛው ከዛ መቅጠም ነው። የመሃል ላይ ሪባን እናደርጋለን። እንደዚህ ስናደርግ ያው ሁለተኛው ሜትድ ደግሞ እንደዚህ አድርገን በሲንግል ማለት ነው መስራት እንችላለን። የመጀመሪያ የሰራ ነው በዳብል ነው፣ በ4 ነው የሰራ ነው። የኛው ግን በሲንግል ነው፣ 2 ነው ዳብል።
በቾክ ማርክ እናደርጋለን። ተመሳሳይ ነው አቆራረጡ፣ ግን ስናጥፈው የመጀመሪያ በ4 ነው ያጠፍነው፣ ይሄኛው በ2 ነው ያጠፍነው። ይሄኛው ሌላ አሰራር ነው። ተመሳሳይ ነው ግን አሰራሩ ለታይቷላችሁ። ያው ስንለብሰው እንደዚህ ይሆናል ማለት ነው። ይሄ እንደምታዩት ግማሽ ለብቻው ግማሽ ደግሞ እንደዚህ አድርገንም ሌላ ዲዛይን መስራት እንችላለን ማለት ነው። እንደምታዩት ከለሩ ለየብቻው አድርገን ለየት ያለ ዲዛይን መፍጠር እንችላለን ማለት ነው። ያው እንደምታዩት ቆንጆ ሆኗል ማለት ነው። ግማሽ ከወገብ በታች ግማሽ ለብቻው ግማሽ ለብቻው ከወገብ ላይ እንደዛ። ይሄኛው ደግሞ ሙሉ ለሙሉ ከትከሻ እስከ ታች ያለውን አንድ አይነት ግማሹ ግማሽ ደግሞ ሌላ አድርገን ይሄኛው ደግሞ ሶስተኛ ዲዛይን ማድረግ እንችላለን ማለት ነው። የመጀመሪያው ሙሉ ልብስ አየን፣ ሁለተኛው ኮሌክሽን፣ ይሄ ደግሞ ግማሽ ለግማሽ ማለት ነው። 3 አይነት ነው ያለው እና እንደምታዩት እንደዚህ ይመስላል ማለት ነው። ቤተሰብ አመሰግናለሁ ሁላችሁም። ቀላል ነው በጣም መኮት ቤት ውስጥ። እናመሰግናለሁ። የነበረን ቆይታ በጣም እናመሰግናለን።